ያዘስኩና ሪፔር ነው ያደረግነው ያስራል በማስታወቅ ኢትዮጵያ ሆላንድ ሆኜ እነዚህ መኪናዎች 22 21 ዓመት ዕድሜ ያላቸው መኪናዎች ወደ ሆላንድ ስልክ እነዚህ መኪናዎች ሆላንድ ውስጥ ለመጣል እንኳን ገንዘብ እየከፈለን ነው የምንጥላቸውና ይሄን ለመላክ ብዙ ገንዘብ እዚህ ለመሸጥ እዛ መኪናዎች ኤክስፖርት ሳደርግ ሰዎች እንዴት ይሄን ኤክስፖርት ታደርጋለህ ስለሚሉኝ በጣም ስለማፈር አንድ ጊዜ ኢትዮጵያ ውስጥ ሄጄ ይሄን መኪናዎች እሰራለሁ ያልኩ ሀሳብ ነበር። ኦኬ አውቶሞቲቭ ቴክኖሎጂ መርጬ የገባሁበት ፊልድ ነው እና ይሄንን ፊልድ መርጬው ስገባ እኔ ከልጅነቴ ጀምሮ ማለት ነው ሴቶች ከወንዶች እኩል መስራት ይችላሉ እንደውም ከነሱ በላይ መስራት ይችላሉ የሚል ሐሳብ ስላለኝና ሁሉ ጊዜ ወንዶች የሚሰሩትን ስራ መስራት ነው ቤቴ ውስጥ ራሱ ወንዶች የሚሰሩትን ስራ ነው እየሰራሁኝ ያደኩት maintain this car inside it. እንዴት አድርገን መቀባት እንችላለን? ቀየኛ ነው ሱቻ ቋለም ለነገሩ መሪው ችግር ኢትዮጵያ በአሁኑ ውጭ ሀገር ያላት ኢሜጅ ያ በድርቅ በችግር ነው እንጂ ይሄን እንደዚህ አይነት ቴክኖሎጂ ኢትዮጵያ ውስጥ መጥቶ ይሰራል ምን የለም እና የውጭ ያሉ ሰዎች ኢትዮጵያ ሄደን እንሰራለን ብለን ስንናገር የሚጠይቁ ምን ልታረጉ ነው እንኳን መኪና ልትሰራና ምግብን እንኳን ዘመድ አለበት የምትበሉት ይላችሁ ነው የሚለው እና ይሄ በጣም የሚገርም ነገር ነው እና ይሄን ነገር በመስራታችን አትሊስት ይሄን ኢንዱስትሪ መከፈቱ ያለውን ኢትዮጵያን ኢሜጅ ውጭ ይቀይራሉ እናስባለን። እንዴት እንደምንረዳቸው ካጠና አዲስ አበባ በመኪና የተጨናነቀና እየተበከለም ያለ ከተማ ስለሆነ እንትኑን ፖሊሽንን መቀነስ እንፈልጋለን እና ሆላንድ ካር የወሰደው እርምጃ የሚበረታታ እርምጃ ነው። ኤልፒጂ መጠቀሙ የሚበረታታ እርምጃ ነው። ፖሊሽንን በመቀነስ በኩል የአየር ብክለቱን በመቀነስ በኩል ሆላንድ ካርን የገዛሁበት ዋናው ምክንያት እዚሁ አገራችን ውስጥ የሚገጣጠም መኪና ነው። ጥሩ የጋዝ ማይሌጅ አለው። ስፔር ፓርቱ እንደ ልብ ይገኛል። ኮምፎርታብል ነው፣ በጣም ይመቻል። ደግሞ የሚገርማችሁ ነገር እኔ መንገድ ላይ በሚሄድበት ጊዜ ብዙ ሰዎች ሃሎ ሃሎ ይሉኛል። እንደዚህ ሲሉኝ እኔ ደግሞ ሃሎ ብዬ ዞር ብዬ ሰላም ስላቸው ለካስ እኔን አይደለም መኪናውን ነው ሰላም የሚሉት። ሁሉም ሀገር ውስጥ የተሰራ መኪና መንዳታቸው ሀገራቸው ውስጥ የመኪና መሰራቱ ደስተኛ ሆነዋል።
እኔም ደስተኛ ነኝ፣ የዛ ተካፋይ ነኝ እና አቶ ታደሰ በጣም ሊኮሩ ይገባቸዋል።